ራስን ከሰዎች ጋር አታወዳድር። ያለህ ነገር ከበቂ በላይ መደሰት፣ ከበቂ በላይ ምክንያት ኮምፕሌነር አትሆን። በነገር ሁሉ የሚያጉረመርሙ ሰዎች አሉ። ትናሉንልኝ የማይሆንልህን ነገር ነው እያበዛህ የምትሄደው። ባመሰገንክ ቁጥር ደግሞ ብታመሰግንበትን ነገር ነው እያበዛህ የምትሄደው። አብዛኛው ራሳቸውን የሚያጠፉ ሰዎች ሄዳችሁ ብታዩ ራሳቸውን ከማጥፋታቸው በፊት ቲክቶክ ላይ እየሳቁና እየደነሱ የነበሩ ናቸው። ራሳቸውን ከሌሎች ጋር አታወዳድሩ። ዛሬ እናንተ ያላችሁን ነገር በጠቅላላ እኮ ከዛሬ 10-15 ዓመት በፊት እኮ ምንም የላችሁ። ያ ዘመን አልፎ ጋዜጣ የተለበደ ቤት ውስጥ እንዳልነው ጋዜጣውን እያነበብክ እንዳልሳ ከዛ ውስጥ እግዚአብሔር አንስቶ አንዳንዱ እኮ ማብራት ራሱ ያየው ከስንት እድሜው ስንት ከሆነ በኋላ ነው ጫማ ሁሉ ያደረገው እዚህ ውስጥ። እግዚአብሔር ከስንት ነገር ከስንት ጉድ አውጥቶ ሰው አድርጎ ዛሬ ትበላለህ፣ ትጠጣለህ፣ ትጨነቃለህ። ዛሬ ያ ዘመንም አልፋል። እንኳን አሁን በባዶ ኪስ ምንም ሳይኖር ሁሉን ነገር እንዳለው ሰው ሆነስ ፌክ አይደለም ሪል ነው። ቢታንክፎ እግዚአብሔር ያመሰግናል። እኔን ውዳቄውን ዓለም ከመፈጠሩ በፊት አይታዳንከኝ አመሰግናል። ቢሆንልኝም አመሰግናል፣ ሳይሆንልኝ አመሰግናል። የኔ አምልኮ፣ የኔ ጸሎት፣ የኔ ካንተ ጋር ያለኝ ህብረት ከሚኖረኝ ነገር ጋር ከፍ ዝቅ የሚል አይደለም። መዝሙር ላይ የምንለውን በሪል ላይፍ እናደርገው። እግዚአብሔርን እናመስግን። በእውነት ባለዕዳዎች ነን በእግዚአብሔር። ስለምንበላው ምግብ ብናመሰግን፣ ስለለበስነው ልብስ ብናመሰግን፣ ስለ ልጆቻችን ብናመሰግን፣ ስላልሆነልን ነገር ብናመሰግን፣ ስለዘገየብን ነገር ብናመሰግን፣ ከጠበቅከው በላይ ብዙ ነገር በሕይወት ይመጣል። እንባ እየፈሰሰ እግዚአብሔርን መንገድ ላይ ብታመሰግነው ምን አለ? ውለታው አለበት። በሳምባ ውስጥ ያለ አየር እንኳን የጌታ የምትቀጥለውን አየር ትንፋሽ የምትወስደው እሱ ከፈቀደ ብቻ። እግዚአብሔር በልጆቹ ምስጋና ውስጥ ያድራል ይላል። ጋድ ዌልስ እግዚአብሔር ማደሪያው ምስጋና ነው።